ከሰሞኑ የኢትዮጵያ አየር ኃይል ያሰለጠናቸውን የአየር ኃይል ተማሪዎች ሲያስመርቅ በልዩ ሁኔታ ቲክቶከር አዶናይ በክብር እንግድነት ተገኝቶ ነበረ። በተቋሙ ጋባዥነት የተገኘው አዶናይ ለተመራቂዎች ምክር አዘል መልእክትም አስተላልፏል። በፈጣሪያችሁ እምነት ይኑራችሁ፣ ፈጣሪን ተማመኑበት እንጂ በሰዎች አትመኩ የሚል እንደዚሁም ሰግጡ ማንንም አትስሙ የሚል መልእክቱን እንግዲህ የተለመደ መልእክቱን ነበረ በወቅቱ ያስተላለፈው። ታዲያ አየር ኃይሉ አሁን ላይ ባወጣው መረጃ ምክንያት ለአዶናይ ማስጠንቀቂያ ሰጥቶታል። እንደዚሁም ወደ ስፍራው መጥቶ ይህንን ንግግር እንዲያደርግ ያደረጉትን ሰዎች በማጣራት ላይ እና እነሱ ላይ እርምጃ ለመውሰድ እንቅስቃሴ መጀመሩ ነው የታወቀው። እንግዲህ ብዙ አነጋጋሪ እንደነበረ ሁላችሁም ታስታውሳላችሁ። ምን ነበረ እሱ ሄዶ የተናገረው ነገር? ከአየር ኃይሉ ካለው ዓላማ ጋር ይሄዳሉ የሱ ንግግር ስግጥ ፍምስ ማለት ነው ወይ አሁን ላይ ለሁላችንም መፍትሄ የሚሆነው የሚል ብዙ ሰዎች እንግዲህ በዚህ ሐሳብ ላይ ሲወያዩበት ሲነጋገሩበት ነበረ። ለአዶናይ ሊሆን የሚችለው ለወጣቶች ነው እንጂ በተቋም ደረጃ እንደዚህ ለመንግስት አካላት ለትላልቅ ድርጅቶች በተአምር ሊሆን አይችልም። ከትምህርትም አንጻር በሉት ከልምድ አንጻር እሱ ሄዶ በዚህ አይነት ቦታ ላይ ተገኝቶ እንደዚህ አይነት ሐሳቦች መስጠት አልነበረበትም የሚሉ ጠንካራ ሐሳቦች እንግዲህ ሲተቹ ነበረ ማለት ነው። የአየር ኃይሉ ተቋም ሰሞኑን ማለት ነው። ታዲያ ዝም ማለት አልቻለም። ይሄንን ስለሰማ ይመስለኛል ይሄንን ማስተባበያ የሰጠውና ቪዲዮዎቹና ፎቶዎቹ በዕለቱ የተነሳቸው በአፋጣኝ ከማህበራዊ ድረገጽ ላይ እንዲጠፉና እንግዲህ ወደፊት እሱን የጋበዙት ሰዎችን በሚዲያ መጥተው ይቅርታ እንዲጠይቁ ነው ነገሮች አሁን እየተደረጉ የሚገኙት። በተለይ እንግዲህ ዛሀበሻ ይዞት በወጣው መረጃ ላይ ዛሬ እንደተናገረው ከሆነ ከፍተኛ የሆኑት አመራር ለበታቻቸው ይህንን መልእክት አስተላልፈዋል ማለት ነው። ስለዚህ ምርመራ እየተደረገበትና ማጣሪያ እየተደረገበት እንዳለ ነው የተነገረው። ለአዶናይም ከፍተኛ የሆነ ማስጠንቀቂያ እንደተሰጠው ነው የተነገረው። እርግጥ ነው እንግዲህ አዶናይ አሁን ላይ እየሰራው ያለው ስራ በጣም በተለይ ለወጣቶቹ በዚህ በሶሻል ሚዲያ ላይ በቲክቶክ ላይ ላሉ ወጣቶች ትልቅ ስራዎችን ትልቅ መነቃቃቶችን እያደረገ ይገኛል። ይሄ እርግጥ ነው። እሱ የሚናገራቸው ነገሮች በተደጋጋሚ ካየን ትንሽ ከራስ ወዳድነት ጋር ወይንም ደግሞ አንድ ሰው እንዴት መጠቀም እንዳለበት እንጂ ሌላው ሰው እንዴት እንደሚጎዳ አይናገርምና ይሄ ደግሞ ያለመብሰልና አሁን ላይ ብዙ ሰዎች የሚጠቀሙት ብዙ ወጣቶች የሚጠቀሙት በሌላ መንገድ እንግዲህ ሙስና የሚመስል ማለት ነው ወንጀል የሚመስል ስራዎች ናቸው የተባለ ይተቻል። የአዶናይ አስተምሮ ከካፒታሊዝም ጋር የሚሄዱ አንዳንድ መርሆች አሉ። ይሄ ትንሽ ወጣ ያለ ለኛ ሀገር የማይሆን ከበድ የሚል ምናልባት እንግዲህ አሁን ላይ ያለውን መንግስት ጭምር ብዙዎቻችን ስንተች እንመለከታለን አይደለ? ይሄ ቤት በማፍረስ ለድሃው አይመችም፣ ለዝቅተኛ ማህበረሰብ አይመችም የምንላቸው አካሄዶች ትንሽ ለየት ያሉ ናቸው ከካፒታሊዝም ጋር የሚሄድበት መንገድና ከዛ ጋር ተመሳሳይ የሆነ ሐሳብ ነው የአዶናይም ሐሳብ። በዚህ ይመስለኛል እንግዲህ ብዙዎች እየተቹት የሚገኙት። ሌላው ግን የሚበረታታው ወይም ደግሞ መደነቅ ያለበት ነገር ብዬ የማስበው በኮንፊደንስ ላይ ራስን መቻል አስፈላጊ እንደሆነ በተለይ ሴቶች እንደዚሁም ስራ የሌላቸው ሰዎች ተነቃቅተው ራሳቸውን እንዲገልጹ ማንነታቸውን ፈልገው ፐርፐዛቸውን ፈልገው ዓላማቸውን ፈልገው ራሳቸውን መምራት እንዲችሉ የሚያደርገው ነገር በጣም አሪፍ ነው፣ የሚበረታታ ነገር ነው። ከዚህ ውጭ ግን ትላልቅ ተቋማትን ወክሎ እንደ ተቋም በተለይ ደግሞ አየር ኃይል እንግዲህ ብዙዎቻችሁ እንደምትገምቱት ወይንም ደግሞ እንደምታውቁት ዓላማው ራሱ የተቋቋመበት ዓላማ ፕሮቴክት ማድረግ ነው። ያንድን የአየር ኃይል ሰራተኛ ራስህን ምራ ሰግጥ ብትለው ላይክ ስራውን አቁም እንደማለት ነው በሌላ አባባል አይደለ? ስለዚህ ይሄ አስተምሮ ትንሽ ከዛ ጋር የሚጋጭ ይመስለኛልና ስለዚህ እነሱን ሄደህ የምትመክርበት መንገድ አይደለም። ልክ አንድ መናኝን ሄደህ ሰግጥ እንደማለት ነው እኔ እንደሚመስለኝ ማለት ነው። እነሱ የራሳቸው የሆነ ፐርፐዝ አላቸው ሀገርን ለመምራት እኛን ለመጠበቅ ነው እዛ ቦታ ላይ የሚገኙት እንጂ የራሳቸው ነገር አሳስቧቸው ራሳቸው ላይ ብቻ ሰርተው ለራሳቸው ለውጥ እንዲያመጡ አይደለም። ልክ እንደመናኝ በኦርቶዶክስ ሃይማኖት እንደምናውቃቸው መነኮሳት ወይንም ደግሞ መናኝ እንደምንላቸው ሰዎች አይነት ነው አንድ ወታደር ስራው ማለት ነው። ራሱን አሳልፎ ለሀገሩ የሰጠ ነው። እሱን ሄደህ ራስህን ሁን ሰግጥ ብትለው የማይሆን ነገር ነው። ስራህን አቁምና ና ከህዝቡ ጋር ተቀላቅለህ ራስህን ፈልግ እንደማለት ነው። እነሱ ወስነው እዛ ቦታ ላይ የተገኙት ሀገራቸውን ለማገልገል እስከሆነ ድረስ ይሄ ነገር ለነሱ አይገባም የሚሉትን ብዙዎች በዚህ አንጻር ይመስለኛል በግልጽ ለማስቀመጥ እና ይሄ ደግሞ ትንሽ ቦታውን እሱ የሚገኝበትን ቦታ ለማወቅ ነው። ልክ ነው። አሁን ላይ እያንዳንዱ የግለሰብ ድርጅቶች ምርታቸውን ማስተዋወቅ መሸጥ የሚፈልጉ እንደዚህ አይነት ወጣቶችን ወይም ደግሞ ቲክቶከሮችን በደንብ ይፈልጓቸዋል ለማስተዋወቅ ማለት ነው።
ስለዚህ እነሱ እየጋበዙት በዚህ አይነት መንገድ ራሱን ቢያስተዋውቅና ሰዎችን ቢረዳ ችግር የለውም ብለን እናስባለን። ትላልቅ የመንግስት ተቋማት ግን የራሳቸው የሆነ መርህ የራሳቸው የሆነ አካሄድ ስላላቸው እዛ ቦታ ላይ መገኘቱ ትንሽ ለሁላችንም ጥያቄ የሆነ ጉዳይ ነበር ማለት ነው። ወደፊት ግን አዶናይ ትላልቅ ስራዎችን እንደሚሰራ እኔ በግሌ እምነቱ አለኝ። ምክንያቱም የመጣበት መንገድ ራሱን የፈለገበት መንገድ እንደዚሁም ራሱን ያገኘበት መንገድ በጣም ደስ የሚል ነው። ብዙዎችንም ይረዳል፣ ትላልቅ ስራዎችንም ይሰራል የሚል እምነት አለኝ። እየበሰለ ሲመጣ እየተማረ ሲመጣ ደግሞ ከዚህ የበለጠ ደረጃ ላይ እንደሚደርስ እምነቱ አለኝ። ይመችህ በርታ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ስለሰማችሁኝ ከልብ አመሰግናለሁ። መልካም ቆይታ